ሰላም ጤና ይስጥልኝ ክቡራን ቤተሰቦቻችን እንደምን ዋላችሁ። አህዱ 94.3 የኢትዮጵያውያን ድምጽ የሆነው ሬዲዮ ጣቢያ ዘውትር ማክሰኞ ከ10 እስከ 12 ሰዓት እንዲሁም አርብ በድጋሚ ከ10 እስከ 12 ሰዓት ወደ እናንተ የሚደርሰው አውቶሞቲቭ ጆርናል የተሰኘው መሰናዳችን ከሰዓት ጀምሮ ወደ እናንተ ይደርሳል። አብራችሁን ቆዩ ውድ ቤተሰቦቻችን። በዛሬው ዕለተ ማክሰኞ በቴክኒክና እንዲሁም ደግሞ በሀገር ውስጥና በባህር ማዶ የሰማናቸውን አዳዲስ መረጃዎችን ወደ እናንተ እናቀርባለን። አብራችሁን ቆዩ። በተጨማሪም ይህን ዝግጅት ለመከታተል በዩቲዩብ ቻናላችን ላይም አውቶሞቲቭ ጆርናል በተሰኘው የዩቲዩብ ቻናላችን ላይ ሐሳብ፣ አስተያየት፣ ጥያቄ ዛሬ ማቅረብ ትችላላችሁ። አብራችሁን ቆዩ። ከመላው የስቱዲዮ ስርጭት ጣቢያ ሰራተኞች ጋር በመሆን እኔም ጥላሁን በየነ አብሬያቸው አለውኝ። በሀገራችን የንግድ ስርዓት ውስጥ በጣም እጅግ አሳሳቢ የሆነ አንድ ጉዳይም አለ። በሌሎች ሀገራት ያለውን ልምድና ነጋዴዎች ሊወስዷቸው የሚገቡ ጥንቃቄዎችን እናነሳለን። በተለይ ከዚህ ከጭነት ጋር ተያይዞ አንዳንድ ችግሮች አሉ። የጭነት ስርቆትን ለመከላከል ነው ዛሬ ይህን ጉዳይ የምናነሳው። የጭነት ስርቆትን ለመከላከል የዓለም አቀፍ ልምዶች እና ለኢትዮጵያ ነጋዴዎች የሚጠቅማቸው ነው። በተለይ እነዚህ ጭነት የምታስጭኑ ነጋዴዎች ለእናንተ ይጠቅማቸዋል። ተከታተሉን ውድ ቤተሰቦቻችን። በሀገራችን የንግድ ስርዓት ውስጥ እጅግ አሳሳቢ ከሚሆኑ ነገሮች አንዱ ነጋዴዎች ሊወስዷቸው የሚገባም ጥንቃቄዎችን ነው ዛሬ የምንመለከተው። ይሄ የጭነት ስርቆትን ለመከላከል የዓለም አቀፍ ልምዶችንና እንዲሁም ደግሞ ለኢትዮጵያ ነጋዴዎች በጣም የሚጠቅም መረጃ ነው ውድ ቤተሰቦቻችን። ይህ ለእናንተ በጣም ይጠቅማቸዋል። በዘመናዊ የንግድ ዓለም የዚህ የጭነት ስርቆት የሚባለው ካርጎ ቲፍ ይባላል። በባለሙያዎች አጠራሩ ካርጎ ቲፍ ማለት ብዙ አገራቶች ላይ ይገጥማል። ይሄ በጉልበት ሳይሆን በብልሃትና በማጭበርበር ነው የሚካሄደው። በዚህ በዋነኝነት በተለያዩ የሐሰት ሰሌዳ ማለት ላይሰንስ ፕሌት ላይ የሐሰት ሰሌዳዎች በመጠቀም ነው ዋነኛ ወንጀሎች መሳሪያ የሚሆነው። ይሄ ጭነት ላይ ከአንድ ቦታ ወደ አንድ ቦታ፣ ከአንድ መጋዘን ወደ አንድ መጋዘን ወይም ደግሞ ከአንድ የደረቅ ጭነት ወደ አንድ መጋዘን ለመውሰድ እንደተለያዩ ሲሆን በጣም በሚገርም ሁኔታ ጉልበት ሰረቃ ወይም ደግሞ የተጫነውን ዕቃ በማውረድ አይደለም። ይሄ በጣም በብልሃት ወይም ደግሞ በተጠና በመኪናው ባለቤትም ጭምር ሊሆን ይችላል ዝርፊያ የሚካሄደው። በአሽከርካሪዎችም አይደለም። የመኪናው የጭነት አገልግሎት ሰጪው ባለቤትም ራሱ በዝርፊያው ላይ ሊሰማራ ይችላል። በዚህ በብልሃቱ ላይ ማለት ነው። ምክንያቱም ነጋዴው ከአንድ ቦታ ላይ ወደ አንድ ቦታ ወይም ደግሞ ከደረቅ ጭነት ወይም ደግሞ ከጉምሩክ ሊሆን ይችላል ከተለያየ ቦታ ላይ አንዳንድ ሸቀጦች ወይም ከዚሁ ከመሃል ከተማ ወደ ክልል ቦታ ላይ የሚደረጉ የገበያ ልውውጦች ላይ ሊሆን ይችላል። ስለዚህ ይሄ ጉዳይ በላይሰንስ ፕሌት ላይ በመጠቀም ነው። ምንድነው እስቲ ቀዳሚ የምናደርገው በበለጸጉት ሀገራት ጭነት እንዴት ነው የሚጫነው? እንዴት ነው እነሱ ጭነትን የሚከታተሉት የሚለውን ነገር እሱን እንንገራችሁ ቀዳሚ አድርገን። ለምሳሌ አሜሪካና አውሮፓ ተመሳሳይ የሆነ የጭነት መመሪያዎች አሏቸው። አሜሪካንም አውሮፓም አገራት ላይ ማለት ነው። ጭነት ሲጫን ሰሌዳ ላይ ብቻ አይተማመኑ፣ በታርጋ ብቻ አይተማመኑ። የዚህ የቪአይን የሚባል አለ። የዚህ ቫይክል አይደንቲፊኬሽን ነምበር የሚባለው ሊቀየርም ስለሚችል በጭነት ወቅት ላይ የመኪናው የቻንሲ ቁጥር ማለት ይሄ ቪአይኤን ከሊብሬ ጋር መገጣጠሙን ያረጋግጣሉ። ቻንሲ ሁሉ ያያሉ። ያ ቻንሲና የመኪናው ሊብሬ የሁላችሁም የመኪና ሊብሬና የቻንሲው ቪአይኤን የሚባለው ነምበር በጣም ረጅም ቁጥር ከሊብሬው ጋር አለ። የቻንሲው ቁጥርና ሊብሬው ላይ ያለ ማለት ነው። ይህን ቁጥር እንግዲህ በመኪናው አካል ላይ የተቀረጸ ነው። ለመቀየርም በጣም እጅግ ሲበዛ አስቸጋሪ ነው። እንዲሁም ደግሞ የዲጂታል መረጃ ማጣቀሻም አላቸው። ጭነት የሚያገናኙ ድርጅቶች የመኪናውን ታሪክ፣ የሹፌሩን የወንጀል ሪከርድና የኢንሹራንስ ዋስትናውን በኦንላይን ዳታቤዝ ላይ
ሰከንድ ሳይሞላ በዛው በሰከንድ ውስጥ ያረጋግጣሉ። የሹፌሩ ማንነት፣ ኢንሹራንሱን፣ አጠቃላይ በሙሉ ያን ጭነት የሚጭነውን መኪና ቪአይን ያያሉ፣ መንጃ ፍቃድ ይመለከታሉ። የሹፌሩን ማንነት በተለይ ሹፌሩ ከወንጀል ሪከርድ የነጻ መሆኑን እንዲሁም ደግሞ የኢንሹራንስ ዋስትና መኖሩን ኦንላይን ላይ ቼክ የሚያደርጉበት አሰራር አላቸው። እያንዳንዱ ጂፒኤስ ግዴታ ነው። ዛሬ ላይ ብዙ መኪናዎች የጭነት መኪና አገልግሎት ላይ ያሉ ጂፒኤስን መግጠም አስገዳጅም ጭምር ነውና ማንኛውም የጭነት መኪና የራሱን የጂፒኤስ መከታተያ እንዲኖረው ይደረጋል። በሌሎች ሀገሮች ላይ ባለቤቱ ወይንም ደግሞ ጭነቱን የላከው አካል መኪናው የት እንዳለ በስልኩ ማረጋገጥ አለበት። በስልኩም ደግሞ የማረጋገጥ ንብረት ስለጫነ ንብረት ስለሰጠ በሚሊዮን የሚቆጠር በመቶ ሚሊዮን የሚቆጠሩ ንብረቶችን ነው የሰጠውና የዛን መኪና ጂፒኤስ የመኪናው ባለቤት ብቻም ሳይሆን ጭነቱን ያስጫነው ባለቤትም ድርጅትም የመከታተል መብት እንዳለው በአውሮፓና በአሜሪካ ይህ አሰራር አላቸው። ሌላው የዚህ የባዮሜትሪክ መታወቂያ ነው። ማለትም እንደ ፋይዳ የተባለው አሁን እኛ ሀገር ላይ ያለው ሹፌሮች ጭነት ከመረከባቸው በፊት የጣት አሻራ ወይም ደግሞ የፊት ገጽ ምስሎችን ፌስ አይዲ እንዲሰጡ ይደረጋል። ራሱን በቻለ ሁኔታ ማለት ነው። በዋነኝነት ግን አሁን ላይ የዚህ የፋይዳ መታወቂያ መኖሩ ለብዙ ነገር ጠቃሚ ነው። በሰሌዳ ታርጋ ምክንያት የሚፈጠሩ አደጋዎች በጣም ብዙ ናቸው። በሰሌዳ ምክንያት የሚፈጠሩ አደጋዎች በጣም ብዙ ናቸው። የነፍስ ግድያ ይፈጸማል፣ ዝርፊያዎች ይፈጸማሉ፣ የንብረቶች ይጠፋሉ፣ መኪናም ራሱ ሊጠፋ ይችላል። በዋነኝነት ግን አሁን እኛ እያወራን ያለነው ከጭነት ጋር በተያያዘ ጉዳይ ስለሆነ በታርጋ ምክንያት በጣም በርካታ የሆኑ አደጋዎች ይከሰታሉ። አሁን ላይ በኢትዮጵያ ነባራዊ ሁኔታ አጭበርባሪዎች የሚከተሉትን ስልቶችን እንጠቁማችሁ ውድ ቤተሰቦቻችን፣ በተለይ የነጋዴዎች ይሄ በጣም ይጠቅማቸዋል። እናንተ የተሰረቀ ሰሌዳን ይጠቀማሉ። ከዚህ ቀደምም ይሄ ቅሸባ የሚባለው ጉዳይ በዋነኝነት ሰሌዳ ነው። አሁን ያለው አዲሱ ሰሌዳም ይሄን ጉዳይ እንደሚያቀለውም ነው። ይሄ ከቆመ መኪና ላይ ሰሌዳ በመፍታት በሌላ ተመሳሳይ መኪና ላይ ማሰር ነው። መርካቶ ላይ የሚጫን ጭነት ካለ ከመርካቶ የተጫነ ጭነት ወደ ሌላ ክልል ከተሞች ወይም ደግሞ የገጠር ከተሞች ላይ ሲሄዱ ታርጋው አንድ ከቆመ መኪና ላይ ተፈቶ እዚኛው ላይ ይታሰራል። ከዚህ ጋር ደግሞ ተያይዞ ያ መኪና ታርጋ ሌላ ነው። ታርጋውን ብቻ ይዛችሁ ከሆነ ድንገት መኪናው ያ የጫነውን ዕቃና ምርቶችን ሊያራግፍ ይችላል፣ ወይም ደግሞ አራግፎ ሊጠፋ ይችላል። ሌላ መጋዘን ላይ ሊያራግፈው ይችላል። ይሄ ፎርጅድ ሰሌዳ ቤት ውስጥ የሚሰሩ ሰሌዳዎችን መጠቀም በጣም በርካታ የሆኑ ፌክ የሆኑ ሰሌዳዎች አሉና ማለት ይሄ ተመሳሳይ ቀለም መኪናውን በሊብሬ ላይ ባለው ቀለም እንዲመሳሰል በፍጥነት በመቀባት ማለት ይሄ ስፕሬይ በማድረግ የፖሊስና የጥበቃ አይኖችን ለማታለል ይሞክራሉና ይሄ በዋነኝነት አታላዮች ይህን ጉዳይ ያደርጋሉ። ሌላው ለነጋዴዎች፣ ለፋብሪካዎችና ለጭነት አስተላላፊዎች የምንመክረው ደግሞ ጥንቃቄ በተለይ ለፋብሪካዎች ወይም ደግሞ ለነጋዴዎች ይሄ ጭነትን የሚያስጭኑ ማኅበራቶች ለእናንተ ደግሞ የምንመክራችሁ ጭነት ከመጫነው በፊት እነዚህን 5 ዋና ዋና ነጥቦችን ተግባራዊ ቢያደርጉ መልካም ነው። እነዚህ ወርቃማ ሕጎች ናቸው። ከሌሎች ሀገራት ተሞክሮ እኛም ጋር ደግሞ ያለውን ክፍተት በማየትም ጭምር ነው። በተለይ ብዙ ጊዜ ጭነቶች እከሌ ጫነል ተብሎ በስልክ ነው የሚደዋወለው። ትላንት የነበረን የመልካምነትና የመተማመን አሰራር ዛሬ ላይ ላይኖር ይችላል። ነገሮች ከመከሰታቸው በፊት ግን
በጣም ጥንቃቄ ማድረግ ይገባናል ለማለት ነው። የዚህ የሰነድና የአካል ማረጋገጫ ማለት ሰሌዳውን ብቻ ሳይሆን በተለይ ነጋዴዎችና የጭነት ማህበራቶች ሰሌዳ ብቻ ሳይሆን በመኪናው ሞተር ወይም ቻንሲ ላይ የተቀረጸውን ቁጥር ከሊብሬው ጋር አንድ መሆኑን ያመሳስሉ። ይሄ በጣም ጥሩ ነው። በጣም ችግሩንም ለመቅረፍ ዋና ምክንያት ሊሆን ይችላል። ሊብሬው ኦሪጂናል መሆኑን በእጆ ዳሰው ያረጋግጡ። ፎቶኮፒ በፍጹም አይቀበሉ። አንዳንድ ፎቶኮፒዎች ለማጭበርበር በጣም ነው የሚመቹትና ሊብሬ ኦሪጂናል ይቀበሉ። እርሶ ያስጫኑት በመቶ ሚሊዮን የሚቆጠር ንብረት ይሆናል ወይም ደግሞ የተለያዩ የግለሰቦች ሸቀጣሸቀጦች ሊሆኑ ይችላሉ። የሶስተኛ ወገን ኢንሹራንስ መረጃ ደግሞ አሁን ላይ በኤስኤምኤስ ራሱ ስለሚደርስ ይህን እዛ ውስጥ ገብተው የመኪናውን የባለቤቱን ስም ያረጋግጡ። አሁን በጣም ቀላል ነው። ኤስኤምኤስ 987 ይመስለኛልና እዛ ላይ ገብተው የኢንሹራንሱን የሶስተኛ ወገን ኢንሹራንስ እንዳለው እዛ ላይ ሲገቡ በቀጥታ የመኪናውን ባለቤት ስም በደንብ ያወጣሉታል። ይህን ማድረጎ በጣም ጥሩ ነው። ሌላው የሹፌሩን ማንነት ነው። በጣም የሹፌር ማንነት ማወቅ ተገቢ ነው። ሹፌሩን ከመኪናውና ከሰሌዳው ጋር አብሮ ፎቶና ቪዲዮ ያንሱ። ይሄ ሌሎች ሀገሮች የሚያደርጉት ነገር ነው። የሹፌሩን ስልክ ቁጥር ተቀብለው በዚያው ቅጽበት ይደውሉለት። የሚሰጡት ስልክ የእሱ መሆኑን እዛው ደግሞ ደውለው የእርሱ መሆኑን በቅጽበት እዛው ይደውሉለት። በስልኩ እጁ ላይ መሆኑን ያረጋግጡ። የሰጡት ስልክ እጁ ላይ መሆኑን ስዊች ኦፍ አድርጌ እዛ ተቀምጦ ቻርጀር እያደረኩት ነውና ወደ በኋላ ይደውልኝ አይሰራም፣ ስልክ የታለ? ልክ ሲሰጡት ይደውሉ። ወዲያውኑ እዛው በሰከንድ ውስጥ ስልኩ መጥራቱን ያረጋግጡ። ሌላው የሹፌሩን የፋይዳ መታወቂያ ወይም በኢትዮጵያ ዲጂታል መታወቂያ በደንብ ይመልከቱ። እሱ ከተለያዩ ወንጀሎች ለመከላከል በዋነኝነት ትልቅ ድርሻ ስለሚወስድ ነው። ከባለቤቱ ጋር መነጋገር ያስፈልጋል። በተለይ ጭነት ላይ ዳይሬክት ኮንታክት ያስፈልጋቸዋል። ዳይሬክት ኮንታክት ያስፈልጋል። ምክንያቱም በመካከል ላይ ሶስተኛ ወገን አለ። በተለይ ጭነት ላይ ደላላ አለ፣ ሾፌሩ አለ፣ ሶስተኛ ወገን አለ። ብዛቱ በጣም ብዙ ነው። ባለቤቱ ማን እንደሆነ አይታወቅም። እርሶ ግን ቀጥታ ከባለቤቱ ጋር ግንኙነት ይፍጠሩ። ይሄ ጭነቱን ያስጫኑ ባለቤት ጋር ቀጥታ ግንኙነት ለመፍጠር ይሞክሩ። ሹፌሩ የመኪናው ባለቤት ካልሆነ፣ አንዳንድ ሹፌሮች የራሳቸው መኪና አላቸው የጭነት ነገር ግን አንዳንዶቹ ደግሞ ተቀጣሪዎች ናቸው። ስለዚህ ሹፌሩ የመኪናው ባለቤት ካልሆነ የባለቤቱን ስልክ ቁጥር ተቀብለው ይደውሉ። የመኪናው ባለቤት እሱ ካልሆነ ማለት ነው። መኪናው እገሌ በሚባል ሹፌር እዚህ ግቢ ውስጥ ጭነት የጫነ ነው ያውቃሉ ወይ ብለው ይጠይቁ። ዛሬ የምንነግራችሁ ነገር ድንገት አዲስ ነገር ምንድነው? አዲስ ነገር የሚያወራው እኛ ለዘመናት ስንሰራበት የነበረው አሰራር ነው። አልፎ አልፎ ይከሰታሉ። ይሄ ችግር አልፎ አልፎ ይከሰታል። ጭነት ጠፋ፣ ጭነት ጎደለ፣ ሹፌሩ ጠፋ፣ እንዲህ ነገሮች ይከሰታሉ አልፎ አልፎ። ይሄ አልፎ አልፎ ያለው ጉዳይ አንዳንድ ክፍተቶችን ስላሉ ነውና ይሄን ክፍተት የመድፈን ደግሞ የኛ ኃላፊነት ነውና ውድ ቤተሰቦቻችን፣ ስለዚህ በዚህ ላይ ጥንቃቄ አድርጉ። የውስጥ ጭነት እየጫነ እንደሆነ መጋዘን ውስጥ ገብቶ እየጫነ እንደሆነ ወይም ደግሞ ከደረቅ ጭነት እያነሳ እንደሆነ ከአንድ መጋዘን ወደ አንድ ቦታ ላይ ወይም ደግሞ ከተለያዩ የንግድ ተቋማት ላይ ወደ ክልል እየጫነ መሆኑን ባለቤቱ ጋር ደውለው ይሄ መኪና እዚህ ቦታ ላይ እየጫነ ነው እርሶ ያውቃሉ ወይ ብለው ያረጋግጡ። አጭበርባሪዎች ብዙ ጊዜ የመኪናን ባለቤቱን ስልክ ለመስጠት ያመነታሉ። እኔ ያልሰጥም ምን ያደርግልሃል አይነት ነገር አለ። በእርግጥ ጭነቶች በመግባባትና
በጣም በዚህ በጭነት ላይ ራሱን የቻለ ቼን ስላለው አንዳንዶች የባለቤቱን ስልክ ለመስጠት ፈቃደኛ አይሆኑም። ነገር ግን እርሶ በተለያየ በእርሶ መንገድም አካሄድም ቢሆን ይሄን ነገር ቢያደርጉ መልካም ነው። ሌላው የመንገድ ላይ ክትትል ነው። ይሄ ትራንዚት ሴኩሪቲ የሚባል ነገር አንዳንድ እኔም በግል የምናውቃቸው የጭነት ባለቤቶች ያላቸውን የጭነት መኪናዎችን ፓትሮል ያደርጋሉ። ራሱን የቻለ አንድ የሴኩሪቲ ዲፓርትመንት አላቸው። በእርግጥ እነሱ በጣም ብዙ ከ50 በላይ ከ100 በላይም የጭነት መኪና ያላቸው ናቸው። በጣም ክትትል ያደርጋሉ። ይሄ ትራንዚት ሴኩሪቲ ብዙዎች ፓትሮል ያደርጋሉ እና ጭነቱ ከወጣ በኋላ በየጥቂት ሰዓታት ልዩነት ሹፌሩን በስልክ ያገኙታል። አስፈላጊ ሆኖ ሲገኝ ረዳት ወይም የድርጅቱ ሰራተኛ አብሮ እንዲሄድም የሚያደርጉ አንዳንድ ድርጅቶች አሉ። ሌላው የጥበቃ ሰራተኞች ስልጠናቸው በጣም ያስፈልጋል። ጥበቃ ሰራተኞች አንዱ የጭነቱ አጋር ናቸው። በፋብሪካ ወይም በድርጅት በሮች ላይ ያሉ የጥበቃ ሰራተኞች ሰሌዳን ብቻ ሳይሆን የመኪናውን ገጽታ፣ የሹፌሩን መታወቂያና የሊብሬውን ትክክለኝነት የመለየት ስልጠና ቢሰጣቸው መልካም ነው። ምክንያቱም መጨረሻው ጥበቃው አይቶ ያላረጋገጠው ነገር ይሄ ጥቃቅን የሆኑ ከተማ ውስጥ ራሳቸው የሚፈጸሙት ንግድ ጭነትም ራሱ መጨረሻው ሹፌር ነው። የሆነ ወረቀት ነው ደረሰኝ ያሳየኝ ይላል። ከዛ ጥበቃው ጋር ደረሰኝ ያህል ከዛ የሆነ ነገር ያህል አንዳንዶቹ እንደው ከንባብ ጋርም ችግር ይኖራል። በጣም የተረጋገጠ ነገር የለም። ዝም ብለው ወረቀት ቢሰጧቸው ግን ድርጅቶች በጣም ዌል ኦርጋናይዝድ የሆነ ስልጠና ቢሰጧቸው መልካም ነው ጥበቃዎቹ። ምክንያቱም መጨረሻ ላይ ያለፈው ጉዳይ በጥበቃው ላይ ሊያዝ ይችላል። ምክንያቱም ጥበቃው በደንብ የሰለጠነ የማጭበርበሩን ሁኔታ በደንብ የገባው ልዩ ስልጠና የወሰደ ከሆነ እሱ ሊብሬውንም ቻንሲ ቁጥሩንም በደንብ አድርጎ ሊያረጋግጥ ይችላል። የሊብሬውን ትክክለኛ የመለየት ስልጠና መሰጠት በጣም አስፈላጊ ነው፣ በተለይ ለጥበቃ ሰራተኞች። ወደ ማጠቃለያው ነው የምናልፈው። ውድ ቤተሰቦቻችን ጭነቶ በጣም አንዳንድ ጭነት የድካም ውጤት ነው። በጣም ብዙ ነጋዴዎች የድካማቸው ውጤት ነው። ከየትኛውም ሀገር ላይ አስጭነው የሚያመጡት ኢምፖርት አድርገውም የሚያመጡት ጭነት አንዱ የድካማቸው ውጤት ነው። እያንዳንዱ ነጋዴ መርከቡ የት እንደደረሰ ይከታተላል፣ ማረፉን ይከታተላል፣ ወደብ ላይ መድረሱን ይከታተላል፣ መጫኑን ይከታተላል። ከዛ በኋላ እንግዲህ ያለው ጉዳይ ነው በጣም አስቸጋሪ የሚሆነው እና የወንጀለኞች ሲሳይ እንዳትሆኑ ነጋዴዎች በጣም ጥንቃቄ ያስፈልጋል። ሰሌዳ መኪናውን ሕጋዊ አያደርገውም። በጣም አንዳንድ ሰሌዳዎች መኪናው ሕጋዊ እንደሆነ አያደርግም። ሕጋዊ የሚያደርገው ትክክለኛ መረጃ የእርሶ ንቃት ነው። ትክክለኛ መረጃ የእርሶ ንቃት ነው እንጂ ታርጋውን ይዤዋለሁኝ። አንዳንድ ታርጋዎች እኮ መኪና ገጭተው ሰውም ገጭተው ዝርፊያ ማከናውነው የተሳሳተ ታርጋ ለጥፈው የሚሽከረከሩ አለ። ይሄ አዲሱ ታርጋ አንድም ይሄን ነው የሚቀርፈውና ስለዚህ የእናንተ የባለቤቶች በተለይ የነጋዴዎች ንቃት ነው ትክክለኛ መረጃ የሚያደርገው ማለት ነው። እንደዚህ አይነት ነገሮች እንግዲህ በቅርቡ የምናያቸው በተለያዩ ፋብሪካ አካባቢዎች ላይ የሚታዩ ችግሮች አሉ። እኛ እንግዲህ እንደ አንድ አውቶሞቲቭ ጆርናል አንድ ችግር ተከስቶ ስናይ ይሄ ችግር ምንድን ነው ብለን ባለሙያዎችን እንጠይቃለን። የተለያዩ ያደጉ ሀገራቶች ተሞክሯቸውን እንወስዳለን። ሁለት ሌላው ከሀገራችን ነባራዊ ሁኔታ ጋር ደግሞ በማነጻጸር ችግሮቹ በጣም ወደ ሌላ ችግር አድገው ካሉብን ዘርፈ ብዙ ችግሮች ውስጥ ተጨማሪ ደግሞ ሌላ ችግር እንዳይሆን ችግሩን ቀደም ብለን መፍትሄ የምናዘጋጅበት መሰናዶ ነው አውቶሞቲቭ ጆርናል። በተለይ ችግር ብቻም አይደለም ለችግሩ መፍትሄም ጭምር። አሁን እንደዚህ አይነት ነገሮች በጣም ተደጋጋሚ የሚነሱ የዚህ የንግድ ስርዓታችን ውስጥ ጭነትን ለመጫን የሚፈጠሩ ክፍተቶችና ወንጀሎች ከዚህ ቀደም ያው እንደምናውቀው ነው። በጣም ተደጋጋሚ የቅሸባን በተመለከተ
ብዙ ድርጅቶች ከስረዋል። በፍትሐ ብሔርም ጉዳያቸው የታየ አንዳንዶቹ በእስር ተቀጥተው ነገር ግን ነጋዴው በብዙ ሚሊዮን ብር ከስሮ የተያዘውም ንብረት ድንገት መኪናው ሊሆን ይችላል። መኪናው ደግሞ ያ የጫነውን ንብረት ላይተካ ይችላል። ከዛ በኋላ ግን አሰራሮች ጉምሩክም የራሱን አሰራር ቀይሯል። ይሄ በዚህ ችግሮች ተቀርፏል። ግን ከመሃል ከተማ ወደ ሌላ ክልል ከተሞች እንዲሁም ደግሞ ከክልል ከተሞች ደግሞ ወደ ሌላ መሃል ከተማ ላይ አንድን ሸቀጣሸቀጥ ከአንድ ከተማ ወደ አንድ ከተማ የሚያዘዋውሩ ነጋዴዎች ጥንቃቄ ማድረግ አለባቸው የሚል ነው።